ከረጅም ጊዜ በፊት ባቢሎን የተባለች ታላቅ ከተማ ነበረች። በጽኑ ቅጥሮቿና በውብ አትክልቶቿ ትታወቅ ነበር። ከጥንታዊ ታላላቅ ከተሞች መካከል አንዷ ነበረች። ባቢሎን ለገንዘብ፣ ለሥልጣን፣ ለባህልና ለሁሉም አስፈላጊ ለሆኑ ነገሮች ማዕከል ነበረች። የባቢሎን ንጉሥ ከተማውን ማንም ሊያሸንፋት እንደማይችል አስቦ በጣም ይኮራ ነበር። ባቢሎን ከሁሉም የተሻለች ከተማ ነች ብሎ ይናገር ነበር። የባቢሎን ሰዎች ስለ ፍትሕ ወይም ለሌሎች መልካም ስለማድረግ አያስቡም ነበር። እውነተኛውን የሁሉ ፈጣሪ የሆነውን አምላክ እግዚአብሔርን ከማምለክ ይልቅ ምስሎችንና ሌሎች ነገሮችን ያመልኩ ነበር። ክፉ ቀናቶች ሊመጡ ነው ብሎ እግዚአብሔር በመልእክተኞቹ በኩል አስቀድሞ ሊያስጠነቅቃቸው ሞከረ። ነገር ግን የባቢሎን ሕዝብ አልሰማም አሉ። በሀብታቸውና በታላላቅ ቅጥሮቻቸው ይመኩ ነበር። ምንም እንኳ የሚያምር ሀገር፣ ብዙ ገንዘብና ጠንካራ ወታደሮች ቢኖራቸውም እግዚአብሔርን የማይታዘዙ ከሆነ ግን ያ ሁሉ ነገር ዋጋ የሌለው እንደሆነ እግዚአብሔር ሊያሳያቸው ፈለገ። የተነገራቸው ማስጠንቀቂያ በንጉሥ ብልጣሶር ዘመን ሆነባቸው። በንጉሥ ቤተ መንግሥት ውስጥ በነበረው ትልቅ ግብዣ ላይ ድንገት ከየት ቦታ እንደመጣ ያልታወቀ እጅ ታየች። በቤተ መንግሥቱ ቅጥር ላይ አስጨናቂ መልእክት ጻፈች። መልእክቱ ለሁሉም ግራ የሚያጋባ ነበር። በቤተ መንግሥቱ ውስጥ የነበሩት ጠቢባን ሰዎች እንኳ ትርጓሜውን ማወቅ አልቻሉም። ከዚያ መንግሥቲቱ እግዚአብሔርን የሚከተል ሕልሞችንና ምልክቶችን ማስተዋል የሚችል ጥበበኛ ሰው ዳንኤልን አሰበች። ዳንኤል መጣና በቅጥሩ ላይ ያለውን አስጨናቂ መልእክት ተመለከተ። የተጻፈው መልእክት ከእግዚአብሔር መሆኑን ነገራቸው። ንጉሥ መልካም መሆን ስላልቻለ ባቢሎን በሌሎች ነገሥታት ትገዛለች። ዳንኤል እንደተናገረው በዚያች ሌሊት ያልተጠበቀ ነገር ሆነ። የፋርስ ጦር በንጉሥ ቂሮስ መሪነት አደገኛ ጥቃት አደረገ። እነርሱም በጥበብ በባቢሎን ቅጥር በታች የሚፈሰውን የወንዙ መንገድ ተከትለው ወደ ከተማው ገቡ። የሁሉም ሰው ልብ በግብዣው ላይ ስለነበር የቅጥሩን በር እንኳ የሚጠብቅ አልነበረም። ስለዚህ ባቢሎን በቀላሉ ተያዘች። የባቢሎን መውደቅ በፍጥነት ነበርና ሁሉም ማስደነገጠ። ይህ የባቢሎን ዘመን መጨረሻ ነበር። ይህ ታሪክ በጣም መኩራራት እና እግዚአብሔርን አለመታዘዝ መጨረሻው ውድቀት መሆኑን ያስተምረናል።